እንኳን ደስ አላችሁ። በዛሬው ዕለት ከዱባይ የተሰማው መረጃ ብዙዎችን አስደስቷል። ቡርጂ ከሊፋ ህንፃ ላይ አዶናይ ጃኒን ሰርፕራይዝ አድርጓታል። ሜሪ ሚ ሲል ጠይቋታል። ኢንጌጅ አድርጓታል። በሚሊዮኖች የሚቆጠሩ የጃኒና አዶናይ አድናቂዎች አዶናይ ተለያይተናል ብሎ በሶሻል ሚዲያው ካጋራው መልእክት በኋላ እጅግ አዝነው ነበር። ነገር ግን በሚዲያው ኋላ ላይ በወጡ መረጃዎች አዶናይ ጃኒን ሰርፕራይዝ ለማድረግ ነበር ይህንን ያደረገው እያሉ ብዙዎች ሲነጋገሩ ቆይተዋል። ጉዳዩ ፕራንክ እንደሆነ እውነት ያደረገው ደግሞ አንድ የአዶናይ ንግግር ነበር። አዶናይ በነገው ዕለት ወደ ዱባይ እመጣለሁ ሲል አንድ ቪዲዮ ላይ አጋርቶ ነበር። በተመሳሳይ ጃኒም ወደ ዱባይ በቅርቡ እመጣለሁ ያለችው አንድ ንግግሯ ጉዳዩን ወደ ዱባይ ወስዶት ነበር። ብዙዎች ታዲያ የጃኒና የአዶናይን ቀለበት በዱባይ በቡርጂ ከሊፋ ህንፃ ላይ እየጠበቁ ነበር። እነሆ ተሳክቶ በዛሬው ዕለት አዶናይ ጃኒን በሰማይ ጠቀሱ በዓለም አንደኛው ቡርጂ ከሊፋ ህንፃ ላይ ተንበርክኮ ታገቢኛለች ሲል ጠይቋታል። እጅግ የሚያስደስት ነው። የአዶናይና የጃኒን መለያየት ሲሰሙ ብዙዎች ታመው ሆስፒታል እንደገቡና ብዙ አድናቂዎቻቸው በሶሻል ሚዲያ ሲያለቅሱ እንደታየ የሚታወስ ነው። ይህ የሚያሳየው የእነሱ ግንኙነቶች ለብዙዎች የደስታ ምንጭ እንደሆነና በብዙ አድናቂዎቻቸው እንደሚደገፍ ለኢትዮጵያ ሕዝብ አሳይተዋል። በተለይም ደግሞ በአረቡ ዓለም የሚገኙ አድናቂዎቻቸው ለእነሱ ያላቸውን የፍቅር ድጋፍ በዚህ ወቅት አሳይተዋል። አዶናይ መነጋገሪያ ነገሮችን ይወዳልና አድናቂዎችን ሰርፕራይዝ ማድረግ ይመቸዋልና በዚህ መልኩ አድናቂዎቹንም ጃኒንም ሰርፕራይዝ አድርገዋል። የአዶናይና የጃኒ ጠላቶች አሁን ላይ አዶናይ እና ጃኒ በኢትዮጵያ ሚዲያ ላይ ያላቸውን ተጽዕኖ ፈጣሪነትና ፍቅራቸው ምን ያህል ኃያል እንደሆነም አሳይተውበታል። ጃኒ ዳግም ብትፈጠር እንኳን የአዶናይ አይነት ወንድ መቼም አታገኝም። አዶናይ ለጃኒ ያለው ፍቅርና ያለው ክብር ለብዙ ኢትዮጵያን ወንዶች ትልቅ ትምህርት ሰጥቷል። የአዶናይ ፍቅርና የጃኒን ፍቅር እያዩ በእነሱ ህይወት የሚደሰቱ ራሳቸውን በእነሱ ህይወት ውስጥ የሚመለከቱ ሁሌም አብረው እንዲሆኑ የሚመኙ አድናቂዎቻቸው ፋኖቻቸው አዶናይ ፕራንክ አድርጓቸዋል። በመጨረሻም አዶናይ ለጃኒ በቡርጂ ከሊፋ ላይ ተንበርክኮ ታገቢኛለች ሲል ጠይቋት ጃኒም ሳታመነታ አዎ በደንብ ብላ ቀለበቱን ተቀብለዋለች። በዱባይ ከወዳጆች ዘመዶቻቸው ጋር እጅግ መነጋገሪያ በሆነ መልኩ ይህንን ደስታቸውን ያከበሩ ሲሆን በዱባይ ሚዲያዎች ላይም መነጋገሪያ ሆነዋል። አረቦች ሳይቀሩ ስለነሱ ሲዘግቡ አምሽተዋል። ከዱባይ ሽርሽር በኋላ ቀጣይ ወደ ኢትዮጵያ መጥተው ወደ ጃኒ ቤተሰቦች ሽምግልና እንደሚልክና ልጃችሁን ስጡኝ በሚል እንደሚጠይቅ እየተነገረ ይገኛል። በቅርብ ቀናት ጃኒ በሚዲያ ቤተሰቦቿን ማሳየትና ወደምትኖርበት ከተማ ወዳለው ቤቷ በማምጣት አብራ ስታኖራቸው እንደነበረ ተመልክተናል። ይህም አድናቂዎቿ ወዲያው ሲገምቱ የነበረው ሽምግልና ልታደርጊ ነው ወይ ቤተሰቦችሽን ያመጣሽው የሚል ተደጋጋሚ ጥያቄ ሲያቀርቡላት እንደነበረ ይታወቃል። አሁን ላይ አዶናይና የጃኒ ቤተሰቦች የተዋወቁ ሲሆን ጃኒም ከአዶናይ ቤተሰቦች ጋር ተዋውቃለች። ፍቅራቸው ሲሪየስ እየሆነና ቁም ነገር አዘል እየሆነ የቀጠለው ከሰሞኑ ሲታይ ብዙዎች ታዲያ ይጋባሉ እያሉ ሽማግሌ የሚላካል እያሉ መላምታቸውን ሲያቀርቡም ነበር። አዶናይ ባልታሰበ መልኩ ህዝቡን ፕራንክ አድርጎ በዚህ መልኩ ቀለበት ቢያደርግላትም በቀጣይ ኢትዮጵያ ሲገቡ የነጃኒና አዶናይ በኢትዮጵያ ታይቶ የማይታወቀው ልዩ ሽምግልና የሚጠበቅ ይሆናል። ብዙዎች የአዶናይና የጃኒ ፍቅር ድራማ ነው ቢሉም ለጥቅም የተሳሰሩ ናቸው። በድራማ እየተወኑ ራሳቸውን በተደጋጋሚ እውቅና ማማ ላይ ለማድረስ በኢትዮጵያ ብቸኛ ታዋቂ ለመሆን የሚያደርጉት ጥረት ነው ቢሉም ነገር ግን የአዶናይና የጃኒ ፍቅር እውነተኛ እንደሆነ በብዙ መልኩ በሚዲያው ለህዝቡ አሳይተዋል። በውጭው ዓለም ላይ ሚዲያውን ለመቆጣጠርና በሰዎች ዘንድ ከፍተኛ እውቅና ለማግኘት ብዙ ፌክ ጥንዶች እንዳሉ ኦር ደግሞ ፌክ ካፕል በመባል የሚታወቁ ሰዎች በሚዲያው ላይ አብረው ጥንድ ሆነው በሌላኛው ዓለማቸው ላይ ግን ከሌላ ሰው ጋር ልጆች ወልደው የፍቅር ግንኙነት ኖሯቸው የሚኖሩ ሰዎች እንዳሉ ይታወቃል። ብዙዎች እንደሚናገሩት አዶናይ ከውጭ መምጣቱንም ተከትሎ ምናልባትም አዶናይ ከጃኒ ጋር በውጭ የተመለከተውን የውጭ ስታይሎች በኢትዮጵያ እየተገበረ ነው። ከጃኒ ጋር ለጥቅም ጥንድ ሆነው በጋራ እየሰሩ ነው የሚሉ መላምቶችን ሲያቀርቡ ቆይተዋል። አዶናይ ግን እንዲህ አይነት ነገሩን የሚያደርግ አይነት ሰው አይደለም። ፍጹም አፍቃሪ፣ የዋህ፣ ልቡ ሰፊ የሆነ ሚስኪን ልጅ ነው። ለጃኒ ከፍተኛ ፍቅር እንዳለው በተደጋጋሚ ተመልክተናል። ጃኒ በአዶናይ ላይ ከጆን ዳንኤል ጋር የፈጸመችበት ጉዳይ ለመለያየት ምክንያት ለማግኘት ለአዶናይ በቂ ነበር። ነገር ግን አዶናይ የዋህና ልበ ርህሩህ
የጃኒ አፍቃሪ ስለሆነ ጃኒን ከነስተቷ ተቀብሏታል፣ ቅርታም አድርጎላታል። ይህ በሶሻል ሚዲያ ካየናቸው አነጋጋሪ እንዲሁም የአዶናይን ልበሰፊነት አፍቃሪነት የተመለከትንበት አንዱ ሙመንት ነበር። ታዲያ የአዶናይና የጃኒ ፍቅር የውሸት ነው ለማለት አይከብድም። ጥንዶቹ እጅግ የሚዋደዱና ወደፊትም ተጋብተው በሶሻል ሚዲያ ላለው ህብረተሰብ ፍቅራቸው የእውነት እንደሆነ ኑሯቸው የእውነት እንደሆነ እንደሚያሳዩ አንጠራጠርም። በዩቲዩብ ሽቀላው ዓለም ላይ ብዙ ጥንድ ያልሆኑ ሰዎች ጥንድ በመሆን አብረው በተለይም ደግሞ በዱባይ በሳዑዲ ተመልካቾቻቸው ላይ እንደሚነግዱ ይታወቃል ብዙ ጥንዶች። ታዲያ ከዛ በመነሳት ነው ብዙዎች አዶናይና ጃኒም ፌክ ጥንዶች ናቸው ማለት የጀመሩት። ነገር ግን በዩቲዩብ ላይ የሚሰሩ ካፕሎችና አዶናይና ጃኒ በፍጹም አንድ ሊሆኑ አይችሉም። በዩቲዩብ ላይ የሚሰሩ ጥንዶች እጅግ የተቆጠቡና ለድራማ ትክክልም የተሰናዱ ይመስላሉ። አዶናይና ጃኒ ግን ፍጹም አንድ የሆኑ ፍቅራቸውን መግታት ያልቻሉ ከሶሻል ሚዲያ እንኳን ፍቅራቸውን መደበቅ ያልቻሉ በያገኙት አጋጣሚ ፍቅራቸውን ለዓለም የሚያሳዩ ትክክለኛ ስሜት ያላቸው ጥንድ እንደሆኑ በተደጋጋሚ ተመልክተናል። ስለዚህም በሶሻል ሚዲያ ጠላቶቻቸውና የእነሱን ፍቅር ማየት የሚያንገበግባቸው የእነሱን በኢትዮጵያ ኢንዱስትሪ ማማ ላይ ከፍ ብለው ማየት የሚያንገበግቧቸው ሰዎች በአዶናይና በጃኒ ላይ በተደጋጋሚ እነሱን ለመስበር ብዙ አጀንዳዎችን ይፈጥራሉ፣ ይከፍታሉ። ነገር ግን በመጨረሻም የአዶናይና የጃኒ ፍቅር አሸንፎ አዶናይ ቀለበት እስከማድረግ ደርሷል። ቀጣይ ሽማግሌ ልኮ ለኢትዮጵያ ሕዝብ ፍቅራቸው የእውነት እንደሆነ የሚያሳዩ ይሆናል። በዚህ ሰዓት በዱባይ የሚገኙ አድናቂዎቻቸው እጅግ ደስ እንዳላቸውና አዶናይና ጃኒ ወደሚገኙበት አካባቢ ሄደው ደስታቸውን ለመግለጽ እየሞከሩ እንዳለና በዚህ ሰዓት ዱባይ እንደተደበላለቀች እየተሰማ ይገኛል። ለአዶናይና ለጃኒ ወዳጆች እንኳን ደስ ያላችሁ እያልኩኝ በቀጣይ ተጨማሪ የቪዲዮ ቅጂዎችና እንዲሁም ምስሎችን ካገኘን መረጃችንን አጠናክረን ወደ እናንተ የምንቀርብ ይሆናል። ለአሁን በዚህ አበቃን። ቸር ቆዩልን።